السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه أجمعين. إن شاء الله تعالى زاري رمضان سمنتين ቀን ነው። ዛሬ ደግሞ ላስታውሳችሁ መፈልገው መልእክተኛው ሙሐመድ ሰለላሁ ዐለይሂ ወሰለም ማናቸው ሚለውን ባጭሩና ያለን ማለት ነው። እንደሚታወቀው አላሁ ሱብሓነሁ ወተዓላ ከሰባት ሰማያት በላይ ከውሃው በላይ ከአርሹ በላይ ከፍ ብሎ ያለ ታላቅ አምላካችን ነው። እኛን ደግሞ እዚህ ምድር ላይ የፈጠረበት ዋና ዓላማ እሱም በብቸኝነት እንድናመልከው ነው። ይህንን አምልኮ ግን ለእያንዳንዱ ህዝብ እንዲያሳዩ በየዘመኑ የላካቸው መልእክተኞች አሉ። ለምሳሌ የመጀመሪያው መልእክተኛ ትላንት እንዳየነው ኖህ ናቸው ብለናል። እንደነ ኢብራሂም፣ እንደነ ሙሳ፣ እንደነ ኢሳ፣ እንደነ ዳውድ፣ ሱለይማን፣ ዘከሪያ፣ ያዕቁብ፣ ዩሱፍ፣ ዩኑስ፣ የህያ የተለያዩ መልእክተኞች አሉ። አላህ ብዙ መልእክተኞች ልኳል። ወኻተመሁም የመጨረሻቸው ደግሞ ማናቸው? ነብዩ ሙሐመድ ናቸው ሰለላሁ ዐለይሂ ወሰለም። ቀብር ውስጥም ገብተን ምን ጠየቀው? የመጀመሪያ 3 ጥያቄዎች ውስጥ ጌታህ ማን ነው? ሃይማኖትህ ምንድነው? ከዛስ በእናንተ መሃል የተላከው መልእክተኛ ማን ነው ተብሎ ስለ ነብዩ ሰለላሁ ዐለይሂ ወሰለም እንጠየቃለን ማለት ነው። ስለዚህ ስለሳቸው ማወቅ ግድ ይለናል። መጀመሪያ የተላኩበት ዓላማ በአጭሩ ምንድነው? ከዛ ወደ ዘር ሐረጋቸው ባላ ፍቃድ እንገባለን ማለት ነው። የተላኩበት ዋና ዓላማ አርሰለሁላህ አላህ እኮ ልኳቸዋል ሊናሲ ለሰው ልጆች በጠቅላላ ማለት ነው። ዩአሊሙሁም ሊያስተምሩ ለሰው ልጆች አልኢስላም እስልምና ሊያስተምሩ ለሰው ልጆች በጠቅላላ ተልከዋል። በአተሁላህ አላህ እኮ ላካቸው ቢኒዛረቲ በማስጠንቀቅ አን ሽርኪ ከሽርክ ከማስጠንቀቅ ወይድዑ ይጣሩ ዘንድ ኢለ ተውሂድ ወደ ተውሂድ ይጣሩ ዘንድ ማለት ነው። የተላኩበት ዋና ዓላማው አስኳሉ ይሄ ነው። የተላኩበትን ዋና መልእክት በአጭሩ አየን ማለት ነው። ሁለተኛ የዘር ሐረጋቸው ምን ይመስላል? የዘር ሐረጋቸው ሙሐመድ ኢብኑ አብዱላህ ኢብኑ አብዱል ሙጠሊብ ኢብኑ ሃሺም وهاشم من قريش وقريش من العرب والعرب من ذرية إسماعيل ابن إبراهيم الخليل عليهما وعلى نبينا أفضل الصلاة والتسليم. ترجو محمد يبالالو كو سماچو بيتسب ያወጣላቸው ስም ሙሐመድ ነው። አላህ ራሱ በቁርአን ላይ ሙሐመዱን ረሱሉላህ ሙሐመድ እኮ የአላህ መልእክተኛ ነው አላቸው። ሙሐመድ ብቻ ግን አይደለም የሳቸው ስም አህመድም ይባላሉ፣ ማሂም ይባላሉ፣ ሐሽርም ይባላሉ። ስለዚህ ሌሎች ስሞችም እንዳላቸው በዚሁ ልናቅ ይገባል ማለት ነው። ኢብን ማለት ልጅ ማለት ነው። የማን ልጅ ናቸው እሳቸው? አብዱላህ አባታቸው ስሙ አብዱላህ ይባላል። ስለዚህ እሳቸው ከምን የተገኙ ናቸው ማለት ነው? ከሰው የተገኙ ናቸው። እናት አላቸው ደግሞ ልክ እንደማንኛውም ሰው ከእናት ማህፀን ነው የወጡት። እናታቸው ደግሞ ማን ትባላለች? አሚና ትባላለች። ስለዚህ አባታቸው አብዱላህ እናታቸው አሚና ከወንድና ከሴት የተገኙ ናቸው ማለት ነው። ስለዚህ ሰው ናቸው። ለምንድነው ሰው ናቸው ሚለው ላይ ጫን ማለት ያስፈልገው ማለት ነው? ያላህ ባሪያዎች ሆይ ተሸዋውዶ ማለፍ እንደሌለ ተነጋግረናል አይደል? አገራችን ላይ አንድ የክህደት ንግግር ይነገራል። ምንም ይል ኑሩን ከኑሩ خلقው ጀሊሉ ይባላል። ይሄ ከእስልምና ያስወጣል። አላህ ለምሳሌ አደምን ከአፈር ነው የፈጠርኩት ብሎ ሲያበቃ አይ ከብርሃን ነው የፈጠርከው ብንል ክህደት ውስጥ እንወድቃለን። ለምን? ያላህን ቃል ማስተባበል ነውና ማለት ነው። ኑሩን ሲሉ ማንን? ነብዩ ሙሐመድን እያሉ ነው ሰለላሁ ዐለይሂ ወሰለም። ከኑሩ ከብርሃኑ خلقው ፈጠረው ጀሊሉ አላህ ፈጠረው ይላሉ። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ደግሞ ሰው እንጂ ሌላ ምንም አይደሉም ማለት ነው። ራሳቸውን አላህ ምን ይላቸዋል? ቁል በል ያ ነብዩና ሰለላሁ ዐለይሂ ወሰለም ኢነማ አነ በሸሩ ሚስሉኩም እኔ እኮ ልክ እንደናንተው ቢጤያችሁ